ትምህርት ሲሰጥ ሲያስረዳ እንዲገባቸው ሲያደርግ ለሁሉ ፍጥረታዊ ሰዎች ለሆኑ በጠቅላላ ወንጌል እንዲገባቸው። ስለዚህ በሮሜ መጽሐፍ ምዕራፍ 12 ላይ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ስጡ። ለእግዚአብሔር ምን በሉ? ስጡ። አልሰማው። ለእግዚአብሔር ስጡ። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። አሁን ተመልከቱ። ሐዋርያው ጳውሎስ ለሮሜ ሰዎች 3 መሰረታዊ ነገር እንድንሰጥ ያዘናል፣ ያስተምረናል። ቤተክርስቲያናችን 7 ነገር ደግሞ እንድንሰጥ ታስተምረናለች። ስንት ነገር? 7 ነገር። አቤት 7። ለምሳሌ እነዚህ 7ቱ የመጀመሪያው አስራት ነው። ምንድነው? አቤት አልሰማው። አስራት ነው። አሁን ብዙ ሰው አስራት በኩራት የሰጠው ይላል አይደል? እየሰማችሁ ነው? ምን የሰጠው ይላል? አስራት በኩራት ይሰጣል ይላል። ስህተት ነው። እየሰማችሁ ነው? አስራቴ ሰጠው ሊል ይችላል። በኩራቴ ሰጠው ሊል አቤት ይችላል። አስራት ራሱን የቻለ ነገር ነው። በኩራትም ራሱን የቻለ ነገር ነው። እየሰማችሁ ነው? እንጂ አስራት በኩራት አንድ ነገር አይደለም። ስንት ነገር አይደለም? አቤት አንድ ነገር። እንቅልፋችሁ መጣ እንዴ? ስንት ነገር አይደለም? አንድ ነገር አይደለም። አስራት ወዳጆቼ ከ10 1 ከመቶ 10 ለእግዚአብሔር አገልጋዮች ወይም ለእግዚአብሔር ቤት የምትሰጡት ነው። ለምሳሌ አብርሃም ኮሎዶ ጎሞርን አሸንፎ ሲመጣ ለመልከጼዴቅ የሰጠው ከ10 1 የሰጠው ይሄ አስራት ይባላል። በኩራት ደግሞ የምንለው ማዕፀን ከፍተው የመጀመሪያ የወጡት እነሱ ይሰጣሉ። ከሰውም ሊሆን ይችላል፣ ከእንስሳም ሊሆን ይችላል። የበኩር የሆኑ ለማን ይሰጣል? አቤት አልሰማው። ንገሩኝ እንጂ ለምሳሌ ሐናን ብትመለከቷት ዘመኗን ሙሉ ልጅን ጠየቀች። በቃ ጌታ ሆይ ከሰጣኸኝ መልሼ የሰጠኸኝን እሰጥሃለሁ አለችው። ያን እግዚአብሔር ሳሙኤል እንድትወልድ አደረጋት፣ መልሳ ሰጠችው። እየሰማችሁ ነው? እየሰማችሁ ነው ወይ? ስለዚህ ማዕፀን ከፍቶ የሚወጣ እሱ ይባላል የመጀመሪያ አስራት። ሁለተኛ ምን? አቤት በኩራት። ቀዳሚያት ደግሞ ይባላል። ይሄ ቀዳሚያት የሚባለው ወዳጆቼ ከእህል አብዛኛው ጊዜ ገጠር አካባቢ ነው። ገጠር አካባቢ የእህላቸውን ይሰጣሉ። እየሰማችሁ ነው? ከሰበሰቡት ካከማቹት እህል ይሰጣሉ። ይሄ ምን ይባላል? ምን ይባላል? አይ ያለሽ መስሎሻል፣ ተበልተሽ አልቀሻል አለ ሰውዬው። እየገባችሁ ነው? የመጀመሪያው ምን ይባላል? በኩራት አስራት። አቤት አስራት። ሁለተኛውስ? በኩራት። ሶስተኛው ቀዳሚያት። አራተኛ መባ ይባላል። ምን ይባላል? አቤት መባ። ሰው ሁል ጊዜ ወደ እግዚአብሔር ቤት በመጣ ቁጥር ለአምላኩ ለእግዚአብሔር ይዞ የሚመጣው ነገር። ለምሳሌ ጠዋት መጥቻለሁ፣ ጠዋት ሰጥቻለሁ፣ አሁን ማታ ስመጣ ችግር የለውም ብሎ አንድ ክርስቲያን ቤተ እግዚአብሔር መምጣት አይችልም። እየሰማችሁ ነው? ለምሳሌ ጠዋት 10 ብር ሰጣችሁ ከሆነ ማታ ስትመጡ እንዲህ ብላችሁ መምጣት አይደለም። ሰው ሁል ጊዜ አምላኩ ፊት በቀረበበት ቅስፈት ሁሉ ለአምላኩ ለእግዚአብሔር ይዞ የሚመጣው ምን ይባላል? አቤት መባ ይባላል። መባ ይባላል። አሁን የመጀመሪያው ምንድነው? አስራት። ሁለተኛ በኩራት፣ ቀዳሚያት መባ። አቤት መባ። አምስተኛው ደግሞ ስለት ይባላል። ምን ይባላል? ስለት። አቤት በጣም ብዙዎቻችን የምንሳሳታ ስህተት ደግሞ ነች። ስለት አብዛኞቻችን የምንሰጠው ጌታ ሆይ ወይ ሚካኤል የኔ አባት የኔ ጠባቂ እንደው እንዲህ አድርግልኝ፣ ስራ ሰጠኝ፣ ስራ ከሰጠኝ 1 ሻማ እሰጣለሁ። ይሄ ምንድነው? ስለት። ይሄ ስለት አይደለም። ስለት ማለት ይኸውላችሁ እግዚአብሔር የጠየቃችሁትን ነገር ሲያደርግላችሁ የምትሰጡት ሳይሆን እግዚአብሔር የጠየቃችሁትን ነገር እንዲያደርግላችሁ ቀድማችሁ የምትሰጡት። እየሰማችሁ ነው? እየሰማችሁ ነው ወይ? እግዚአብሔር ስራ ከሆነ ጌታ ሆይ ስራ እንድሰጠኝ እፈልጋለሁ፣ ካልፈለግም አትስጠኝ፣ ለአንተ ለክብር እጅ መንሻ ይገባል ብሎ የምትሰጡት ነገር ቀድማችሁ እንጂ ሲሆንላችሁ ሲደረግላችሁ የምትሰጡት አይደለም። ይሄ ማለትማ እንዴ ይሄ ማለት እኮ ከሰጠኝ ምን እላለሁ? እሰጣለሁ፣ ካልሰጠኝስ? አቤት እግዚአብሔር እናንተን የሚጎዳ ነገር ሆኖ እናንተን ሞት የሚያመጣባችሁ ነገር ሆኖ ከከለከለ
መስጠትም ሆነ መከልከሉ የፍቅሩ ቋንቋ ነው። እየሰማችሁ ነው? የምኑ ቋንቋ ነው? እግዚአብሔር ሲሰጥ ብቻ ሳይሆን ሲከለክልም የፍቅሩ ቋንቋ ነው። እምትሞችበት ጉዳይ ከሆነ አለመስጠቱ እንደ መስጠት አይቆጠርም? ንገሩኝ እንጂ። አቤት ይቆጠራል እኮ። ስለዚህ መስጠቱ ብቻ አይደለም መከልከሉ ሁሉ እንደ መስጠት ይቆጠራል። ሁለት ወጣቶች ቤተክርስቲያን እኩል ገቡ፣ እኩል ሰገዱ፣ እኩል ንስሐ ገብቷል፣ እኩል የሚገርማቸው ስጋውና ደሙን ተቀብሏል። እኩል ነው የሚያገለግሉት፣ እኩል በዝማሬ፣ እኩል በስብከት። ሁለቱም አንድ ቀን እኩል ገቡና ቤተክርስቲያን እግዚአብሔርን ጠይቁት። ሁለቱም ገንዘብ ስጠኛሉት። ምን ስጠኛሉት? አቤት ገንዘብ ሲል ገንዘብ አሁን ገንዘብ ስጠኛሉት። የሚገርማቸው እና እግዚአብሔር ለአንደኛው ሰጠውና ለአንደኛው ከለከለው። ለአንዱ ሰጥቶ ለአንደኛው ሲከለክል የተከለከለው ቤተ እግዚአብሔር መጣና እንዲህ አለ፣ ጌታ ሆይ ሁለታችንም እኩል ነው የጠየቅነው፣ ሁለታችንም አገልጋይ ነን፣ ሁለታችንም ንስሐ ገብተናል፣ ሁለታችንም ስጋውና ደሙን ተቀበለናል። ለሱ ሰጥተህ ለእኔ ለምንድን ነው የከለከልከኝ አለው። እግዚአብሔርም እንዲህ ብሎ መለሰ፣ ስለምን ትጮህብኛለህ? ስለምን ታዝናለህ? ለሱ ባልሰጠው ይጠፋል፣ ለአንተ ብሰጥ መጥፊያ ይሆናል አለ። እየሰማችሁ ነው? ለሱ ባልሰጠው ምን ይልብኛል? አቤት ይጠፋብኛል። ለአንተ ደግሞ ብሰጥ የጠየቅከውን ምን ይሆናል? መጥፊያ ይሆናል። እግዚአብሔር ሲሰጥ ብቻ ሳይሆን ሲከለክልም የፍቅሩ ቋንቋ ነው። ለዛ ነው ብዙ ጊዜ አባ አጋቶን የሚገርማቸው በጸሎታቸው ሁሉ ጊዜ የሚያስቀድሙት ስለሰጣቸው ነገር ሳይሆን ጌታ ሆይ ስላልሰጠኝ ምን እልሃለሁ? አቤት ምን እልሃለሁ? አመሰግናለሁ። ስለት ማለት ቀድማችሁ የምትሰጡት ነገር እንጂ ካደረገላችሁ በኋላ የምትቀበሉት። አቤት እየሰማችሁ ነው ወይ? እየሰማችሁ ነው ወይ? ስለዚህ ከዚህ በኋላ ስለስትሳሉ መታችሁ ለቤተ እግዚአብሔር ጌታ ሆይ ፍቃድ ከሆነ ይህንን ነገር አድርግልኝ ለክብረ እጅ መንሻ ይኸው ብላችሁ መስጠት። እግዚአብሔር ከወደደ ያደርግላችኋል። የሚጎዳችሁ ደግሞ ከሆነ አይሰጣችሁ። እየሰማችሁ ነው? ይሄ ምን ይባላል? ይሄ ምን ይባላል? አቤት ስለት። ሌላኛው ስድስተኛው ብጽዓት ይባላል። ብጽዓት ይባላል። ይሄኛው በነገራችን ላይ ከሰባቱ አንደኛው ለምሳሌ ግንቦት ልደታ ብዙ ሰው ተሰብስቦ በየሰፈሩ ሲያከብር የዛሬ ዓመት ካደረሰኝ አንድ በግ እሰጣለሁ ይላሉ አይደል? እየሰማችሁ ነው? እየሰማችሁ ነው ወይ? እንደምን አመሻችሁ? እንደምን አመሻችሁ? በማህበራት ሰው ተሰብስቦ ቃል የሚገባው ነገር እሱ። ሰባተኛ ምጽዋት ይባላል። ሰባተኛ ምን ይባላል? አቤት ምጽዋት ይባላል። ይሄ ለቤተ እግዚአብሔርም ለነዳያንም ለቸገረውም የምትሰጡት ነው። ቤተ ክርስቲያን እነዚህን ሰባቱን ነገር እንድትሰጡ ታስተምራለች። ሐዋርያው ጳውሎስ ከነዚህ ከሰባቱ የሚበልጥ ነገር አለ እያለን ነው። አሁን ከዘረዘርኩላችሁ ከነዚህ ከሰባቱ እጅግ በጣም የከበረና የተወደደ እነዚህ ሰባቱን ባሰጡ እንኳን እግዚአብሔር ሊያከብራችሁ የሚችለው በቅድስና ሕይወት እንድትመላለሱ ሊያደርግ የሚችለው አሁን የምነግራችሁ ሶስቱን ነገር ከሰጣችሁ ነው ይላል። እነዚህ ሶስቱን ነገር ከሰጣችሁ የመጀመሪያው ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 12 ላይ ወንድሞች ሆይ ሰውነታችሁን ምናችሁን አቤት የመጀመሪያ ሐዋርያው ጳውሎስ እንድንሰጥ ያዘዘን ሰውነታችንን ነው። ምናችንን ነው? አቤት ሰውነታችንን። ሰውነታችሁን አለ ሕያውና ቅዱስ መስዋዕት አድርጋችሁ ትሰጡ ዘንድ በፍጹም ርኅራኄ እለምናችኋለሁ አለ። ሰውነትን የጠየቀው በነገራችን ላይ ግንኙነት ወዳጅነት በመቀበል ሳይሆን በመስጠት ከተጀመረ ቅድስና ነው። እየሰማችሁ ነው? እናንተ ከጓደኞቻችሁ ጋር፣ እናንተ ከወዳጆቻችሁ ጋር፣ እናንተ ከእጮኛችሁ ጋር የምትመሰርቱት ህብረት በመቀበል ከሆነ እሱ ቢዝነስ ነው። በመቀበል ሳይሆን በመስጠት የምትጀምሩት ህይወት ግን እሱ ክርስትና ነው። በመቀበል የሚጀመር ህይወት፣ በመቀበል የሚጀመር አኗኗር እሱ ቢዝነስ ነው። እሱ ንግድ ነው ወዳጆች፣ እሱ ንግድ ነው። በመስጠት ከተጀመረ ግን እሱ ህይወት ነው። ለዛ ነው የሚገርመኝ እግዚአብሔር እኛ ሁላችንን እንድንሰጥ ከመጠየቁ በፊት አንድያ ልጁን ሰጠንና አሁን ደግሞ እናንተ ስጡኛል። ሳልሰስት ገንዘብ አይደለም
ብር አይደለም፣ ወርቅም አይደለም። አንድ ልጄን የሚገርም መራራት ሁሉ እስኪያቅተው ድረስ ለመስቀል ሞት አሳልፎ ልጁን እስኪሰጠው ድረስ የሚገርማችሁ እግዚአብሔር እኛን ምንም አይነት ነገር ስጡኝ ከማለቱ በፊት ሰጥቶን ነው የጀመረው። ሕይወት ማለት ይሄ ነው። በመቀበል ሳይሆን በመስጠት የምትጀምሩት ሕይወት። ትዳር የማይጸናው፣ እጮኝነት የማይጸናው፣ ፍቅር የማይጸናው፣ አብሮነት የማይጸናው የሚገርማችሁ ሁሉም ሰው ከመቀበል ነው መጀመር የሚፈልገው። ሁሉም ሰው እንዲደረግለት፣ እንዲሰጠው፣ እንዲወረወርለት ለመስጠት ሳይሆን ለመቀበል ነው አብዛኛው ሰው እጁን የሚዘረጋው። ትዳር የሚፈርሰው፣ እጮኝነት የሚፈርሰው የት ይደርሳል ያላችሁ ትዳር ፈርሶ የሚቀረው ከዚህ የተነሳ ወዳጆቼ። ሕይወት ማለት ከመስጠት ሳይሆን ከመቀበል ሳይሆን ከመስጠት የሚጀምር ነው። ስለዚህ ነው እግዚአብሔር አንድያ ልጁን ሰጠንና ቀጥሎ እናንተ ምን በሉኛል? ምን በሉኛል? ስጡኛል። ሐዋርያው ጳውሎስ የመጀመሪያው ስጡ እያለ ያለው ምናችንን ነው? አቤት ሰው። ለምንድን ነው ሰውነታችንን ሐዋርያው ጳውሎስ እንድንሰጥ ያዘዘው? የመጀመሪያው ለምን ይመስላችሁ? ሌላ ነገር ለምንድን ነው ያልጠየቀን? ገንዘብ ለምንድን ነው ያልጠየቀን? ወርቅ ለምንድን ነው ያልጠየቀን? ጊዜ ለምንድን ነው ያልጠየቀን? በዚህ ጊዜ ታውቃላችሁ ትልቁ ሰማዕትነት ጊዜ መስጠት ነው። በዚህ ጊዜ ትልቁ ስጦታ ጊዜ ነው። ጊዜ ነው ወዳጆች፣ ጊዜን መስጠት ከሁሉ ይበልጣል። ሐዋርያ ጳውሎስ ግን እየነገረን እያስተማረን ያለው ጊዜን ከመስጠት ወርቅን ከመስጠት ከሁሉ ነገር በላይ መጀመሪያ ምናችሁን ስጧል? አቤት ሰውነታችሁን ስጧል። ሰውነታችሁን ስጡ ሲል አንደኛ ሕያው፣ ሁለተኛ ቅዱስ፣ ሶስተኛ መስዋዕት አድርጋችሁ ስጡ። ሰውነታችሁን መስዋዕት እንደምታውቁት በሊቀ ካህኑ ፊት ይራቆታል። አንድ መስዋዕት በመሰዊያው ስፍራ ሲቀመጥ እንዲሁ እንደተጠቀለለ እንደተሸፈነ አይቀመጥም። በሊቀ ካህኑ ፊት ይራቆታል። ለምሳሌ ዋኖስን በሉ ጊደርን በሉ ርግብን በሉ መስዋዕት አድርገው ሲያመጡ በሊቀ ካህኑ ፊት ይሄ የሆድ ዕቃው ይከፈትና ውስጡ ባዶ ነው የሚሆነው። ሰውነታችሁን ስትሰጡ አንደኛ ሕያው፣ ሁለተኛ ቅዱስ፣ ሶስተኛ መስዋዕት አድርጋችሁ ምን በሉ አለ? አቤት ስጡ። ሰውነትን የጠየቀው ለምንድን ነው ካላችሁኝ ወዳጆቼ፣ የመጀመሪያው ይሄ ሰውነታችን የኛ ስላልሆነ። የማን ስላልሆነ? አልሰማሁም። ሰውነታችን የማን አይደለም? አቤት ሰውነታችን የኛ ነው። ይገርማችኋል። መጽሐፍም እንደሚነግረን ይህ ሰውነታችን በንጹህ ደም የተገዛ ዋጋ የተከፈለበት የኛ የምንለው ሳይሆን እግዚአብሔር የሰጠን የራሱ ዕቃ ነው። ወዳጄ የማን ነው? አቤት አሁን የያዝነው ሰውነት የማን ነው? እንዴት አመሻችሁ? እንደምን አመሻችሁ? እንደምን አመሻችሁ? ይሄ ሰውነት የማን አይደለም? አቤት የኛ አይደለም፣ የእግዚአብሔር ነው። አሁን እኮ ቤት ውስጥ ብዙ ሰው ትልልቆችን ህፃናቶችን ወይ ታናናሾቻቸው ምንድን ነው የሚሉት? ይሄ ዕቃ ለምሳሌ ስልካቸውን ይሄን ስልክ እንዳትነካ የማን ነው ይላሉ? አቤት የማን ይላሉ? የኔ ነው እንዳትነካ ይላሉ። አይደለም ዕቃው አይደለም ስልኩ ይቅርና እነሱ በራሱ የማን አይደሉም? አቤት የማን አይደለም? የራሳችን አይደል። ስለዚህ ሰውነታችን የኛ ስላልሆነ የእግዚአብሔር ስለሆነ እንድንሰጥ አዘዘ። ሁለተኛ ሰውነትን ለምን አዘዘ ካለ ኃጢአት እየሰራንበት ስለሆነ የእግዚአብሔር መቅደሱ ስለሆነ በመቅደሱ ኃጢአትና በደል መስራት ስለሌለብን ሰውነታችሁ ምን በሏል? አቤት ለዛ ነው በአንደኛ ጴጥሮስ መልእክት ላይ ስታነቡ በጣም የሚደንቀው ሐዋርያው ጴጥሮስ እንደዚህ ይላል፣ ያለፈ ዘመናችሁ ይበቃችኋል ይላል። ምናችሁ? አልሰማሁም። ምናችሁ ይበቃል? ያለፈ ዘመናችሁ ይበቃል። ኃጢአት የሰራችሁበት፣ በደል የፈጸማችሁበት፣ ነውር ያደረጋችሁበት፣ ወንዶች ሰዎችን የምትደበድቡበት፣ ሴቶች ደግሞ በተመሳሳይ ሁኔታ ወንዶችን ለመጣል የምትጠቀሙበት መልክ የእናንተ አይደለም። ይበቃል። እየሰማችሁ ነው? የማን አይደለም? አቤት በጣም ይገርመኛል እኮ አሁን አብዛኛው ወጣት ስገድ ሲባል አይሰግድም። ጂም ቤት ገብቶ ግን እየሰማችሁ ነው? ከፍሎ ምን ብሎ በቃ ሰውነቱን አድርጎ ወለች
ሰውነት ስላበጠ ገነት አይገባም። እየሰማችሁ ነው? ተኮሳተራችሁብኝ ነው በሰላም እንዳልሄድ እጂ ወንድ ፊት ወዳጆቼ። ሰውነቱ ስላሳበጠ ሰውነቱ ስላማረ ገነት ይገባል ማለት ነው እንዴ? አሜን። ወጣቶች እኔ አብዛኛው ጊዜ ትምህርቴ ለወጣቶች ስለሆነ ነው። ሰውነታችሁ ላይ ዋጋ እንደምትከፍሉት ሰውነታችሁ ላይ ብዙ ቢዝነስ ብዙ ዋጋ እንደምታወጡት ለነፍሳችሁም እንደዛ አድርጉት። እየሰማችሁ ነው? አድርጉት። ሴቶችን በተመሳሳይ ሁኔታ አሁን ለመልካችሁ እኔ ይገርመኛል። ቤቷ እዚህ ጋር ሆኖ እዚህ ጋር ሱቅ ለመውጣት 16 ጊዜ መስታወት ጋር ሄደ። በጌታ በኢየሱስ በቃ ሄዳ እየሰማችሁ ነው? አይደለም በመልክ ገነት አይገባም። እግዚአብሔርን የምትፈራ ሴት ነች የተወደደች አይደለም? እየሰማችሁ ነው? ማንን የምትፈራ? አልሰማሁም። ማንን የምትፈራ? እግዚአብሔርን የምትፈራ። ስለዚህ ሰውነታችሁን ስጧል። ሁለተኛ አእምሯችሁን ስጡ አለ። ምናችሁን ስጡ? ሰዓት ስለሄደ ልጨርስ። ምናችሁን ስጡ? አቤት አእምሯችሁን ስጡ አለ። የሚገርመው አእምሮ ደግሞ አገልግሎታችሁ ነው አለ። ምናችሁ ነው? አቤት አገልግሎታችሁ ነው። ሶስተኛ ፍቃዳችሁን ስጡ አለ። ምናችሁን ስጡ? አልሰማሁም። ምናችሁን ስጡ? ፍቃዳችሁን ስጡ። በጌታ ፍቅር በደንብችን አንዴ ስሙ። ሐዋርያው ጳውሎስ ለሮሜ ሰዎች ሰውነታችሁን ስጡ አለና ቀጥሎ ምናችሁን ስጡ አለ? አቤት እግዚአብሔር ይስጥልን። አእምሯችሁን ስጡ አለ። ቀጥሎ ደግሞ ምናችሁን ስጡ? ፍቃዳችሁን ስጡ አለ። ለምንድን ነው መጀመሪያ ፍቃድን አስቀድሞ ከዛ ሰውነትን ያላስከተለው? ለምንድን ነው ሰውነትን አስቀድሞ ከዛ አእምሮን ለምንድን ነው ያደረገው ካላችሁ፣ በጣም የሚገርመኝ ሐዋርያው ጳውሎስ የሰውነት ሕግና ስርዓት ገብቶታል። ሕግና ስርዓት ስለገባው የሚገርመኝ ነገር መጀመሪያ ሰውነታችሁን ስጡ አለና ቀጥሎ ደግሞ ምናችሁን ስጡ? አቤት ምናችሁን ስጡ? አቤት አእምሯችሁን ስጡ ማለት ምን ማለት ነው? ሰውነትን የሚያዘው ምናችን ነው? ንገሩኛ። አቤት አእምሯችን። አእምሯችንን ደግሞ የሚቆጣጠረው ምናችን ነው? ንገሩኛ። እንደምን አመሻችሁ። ሀሳባችሁ ተሰረቀብኝ። የህንድ ሰውና የኢትዮጵያ ሰው አንድ ነው። የህንድ ሀገር ሰውና ሀበሻ አንድ ነው።